እስራኤልና ኢራን በህዝብ ብዛት በኢኮኖሚና ወታደራዊ ኃይል ሲነጻጸሩ፣ እስራኤልና ኢራን በንጽጽር የእስራኤል ህዝብ ቁጥር 9.6 ሚሊዮን ሲሆን የኢራን ደግሞ 88.6 ሚሊዮን ነው። የእስራኤል አገራዊ ምርት በዶላር 525 ቢሊዮን ሲሆን የኢራን ደግሞ 413 ቢሊዮን ነው። እስራኤል አጠቃላይ ምርቷ በነፍስ ወከፍ በዶላር 54931 ሲሆን ኢራን ደግሞ 4669 ነው። የእስራኤል የመከላከያ በጀት በዓመት 19 ቢሊዮን ገደማ ሲሆን የኢራን ደግሞ 7.4 ቢሊዮን ነው። የእስራኤል የመከላከያ በጀት ከአጠቃላይ ምርት አንጻር 4% ሲሆን የኢራን ደግሞ 2% ነው። በእስራኤል ኢራን ጦርነት ተጨማሪ መረጃዎችን ይዘን መጥተናል። አስቀድመን ግን በአንድ ሀገራዊ ሰበር ዜና የዛሬውን ዝግጅታችንን እንጀምራለን። የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር የነበሩት አቶ ሽመልስ ቶማስ ከስልጣን መነሳታቸውን የክልሉ ፕሬዝዳንት ጽህፈት ቤትና የፖሊስ ኮሚሽኑ ምንጮች ተናግረዋል። ከስልጣን ከመነሳታቸው በስተቀር በሕግ ስለመጠየቃቸው የደረሰን መረጃ የለም ያሉት ማንነታቸው እንዳይገለጽ የፈለጉ ምንጮች የፖሊስ አመራሮች ከእሳቸው መመሪያ እንዳይቀበሉ ትዕዛዝ እንደተሰጣቸው ተናግረዋል። ኮሚሽኑ ከሰሞኑ በአዲስ አበባ ከተማ በቁጥጥር ስር ከዋሉት የቀድሞው የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ጋር ጥብቅ ግንኙነት እንደነበራቸው የገለጹት ምንጮቹ ከስልጣን ለመነሳታቸው ይህ ዋነኛ ምክንያት ስለመሆኑ አስረድተዋል። የኮሚሽኑ ከስልጣን መነሳትና ከህግ ተጠያቂነት ጋር በተያያዘ ከክልሉ ፍትህ ቢሮ መረጃ ለማግኘት ያደረግነው ጥረት ባይሳካም ይህ ዘገባ እስከተጠናቀረበት ጊዜ ድረስ የክልሉ መንግስትም ሆነ የፖሊስ ኮሚሽኑ በጉዳዩ ዙሪያ ያወጡት መግለጫ የለም። በዚህ ጉዳይ ላይ ተጨማሪ መረጃዎችን ስናገኝ ወደ እናንተ የምንመጣ ይሆናል። ትራምፕ ዜጎች ቴህራንን ለቀው እንዲወጡ ያቀረቡት ሀሳብ ስልት ሊሆን ይችላል ሲሉ የቀድሞው የአሜሪካ የደህንነት አማካሪ ተናገሩም። የቀድሞው የአሜሪካ ብሔራዊ ደህንነት ምክር ቤት ዳይሬክተር ትራምፕ ኢራናውያን ቴህራንን በአስቸኳይ ለቀው እንዲወጡ ያስተላለፉት መልእክት በአገዛዙ ላይ ጫና ለመፍጠር የተደረገ ስልት ሊሆን ይችላል ሲሉ ተናገሩም። በትራምፕ የመጀመሪያው የስልጣን ዘመን በደህንነት ምክር ቤት ኃላፊ የነበሩት ጆቬድ አሊ በትክክል ምን ማለታቸው እንደሆነ ሊገልጹ የሚችሉት ትራምፕ ራሳቸው ብቻ ናቸው ብለዋል። ነገር ግን 10 ሚሊዮን ህዝብ ያለባትን ከተማ ለቃችሁ ውጡ ማለት በተጨባጭ የሚቻል አይመስልም ብለዋል። ትራምፕ የቡድን ሰባት ሀገራት ስብሰባቸውን አቋርጠው የብሔራዊ ደህንነት ምክር ቤት አባላቶቻቸውን ስብሰባ መጥራታቸው ትልቅ እርምጃ ነው ሲሉ አሊ ለቢቢሲ ሬዲዮ 4 ተናግረዋል። የብሔራዊ ደህንነት ምክር ቤቱ የሚሰበሰበው ፕሬዝደንቱ ስብሰባ ሲጠራ ወይም አማካሪዎቹ ሁኔታው በጣም ከባድ ስለሆነ እንዲህ አይነት ስብሰባ አስፈላጊ ነው ብለው ሲያምኑ ብቻ ነው ብለዋል። በሌላ ዜና ለአሜሪካና ለእስራኤል የልቀቁልን ጥያቄ የቴህራን ነዋሪዎች ወዴት አባታችሁ ነው የምንለቀው የሚል ተመጣጣኝ ጥያቄ በመጠየቅ ምላሽ ሰጥተዋል። ትላንት ምሽት እስራኤል በቴህራን ሰሜን ምስራቅ የሚገኙ ነዋሪዎች ለቀው እንዲወጡ ማስጠንቀቂያ ከሰጠች በኋላ ብዙም ሳይቆይ ዶናልድ ትራምፕ ሁሉም ሰው ቴህራንን ለቆ መውጣት አለበት ሲሉ አስጠንቅቀዋል። ቢቢሲ ፐርሺያ የአሜሪካ ፕሬዝዳንት በማህበራዊ ገጾቹ ላይ ለሰጡት ማስጠንቀቂያ ነዋሪዎች ያላቸውን ምላሽ ጠይቋል። ከተማዋን በአስቸኳይ ለቃችሁ ውጡ ሲሉን ምን ማለታቸው ነው? በእርግጥ ይቻላል ወይ ሲል አንድ የቴህራን ነዋሪ ጠይቋል። የቴህራን ነዋሪዎች ምን ይዘን ነው መሄድ ያለብን? ወዴትስ እንሄድ? ወደ ምንሄድበትስ ቦታ እንደርሳለን ወይ? ምን አይነት ከንቱ ነገር ነው የሚናገሩት ሲሉም አብጠልጥለዋቸዋል። ሌላኛዋ ነዋሪ ለ3 ቀናት ያክል የወላጆቿን ድምፅ እንዳልሰማች ተናግራለች። እያንዳንዱ ጥቃት በደረሰ ጊዜ እኛ ስንሰማ ህይወትና ሞት ሆኖ ይሰማናል። ምክንያቱም አባቴ ኢንተርኔት የለውም፣ የእናቴም ኢንተርኔት ሙሉ ለሙሉ ተቋርጣል ትላለች። በአውሮፓ የሚገኝ አንድ የህክምና ተማሪ የቤተሰባችን ደህንነት ጉዳይ በጭንቀት ሊገለን ነው። የኢራን የአየር ክልል ባይዘጋ ኖሮ ብዙዎቻችን አሁኑኑ ወደዚያው እንሄድ ነበር ብለዋል። ሐዘን፣ ፍርሃት፣ ቁጣ በቴህራን ሰዎች መካከል የሚታዩ የጋራ ስሜቶች ናቸው። ፕሬዝዳንት ትራምፕ ከተማውን ለቃችሁ ውጡ ማለታቸውን የሰሙ ኢራናውያን ለቢቢሲ አስተያየታቸውን ሲሰጡ እነዚህ ስሜቶች ይነበቡባቸዋል። ከዋና ከተማዋ የሚያስወጡ መንገዶች
በመኪኖች ተጨናንቀዋል። አንዳንድ ሰዎች ከእንቅልፋቸው እንደነቁ ለቃችሁ ውጡ የሚለውን ዜና እንደሰሙ ነው መውጣት የጀመሩት። ጥቂቶች ደግሞ ትላንት ለቀው ወጥተዋል። ዛሬ ከመውጣቴ በፊት ከተማዋ ኦና ትመስል ነበር፣ ነገር ግን ብዙ ሰዎች ቴህራን ውስጥ መሄጃ አጥተው ቤታቸው እንዳሉ አውቃለሁ ሲል አንድ ለቢቢሲ አስተያየቱን የሰጠ ግለሰብ ተናግሯል። ምንም እንኳን አንዳንዶቹ ከቴህራን ውጭ የሚገኝ ቤታቸውን ሌሎች መጠለያ ቢፈቅዱም መኪና የሌላቸው ሰዎች ቢጓዙም ከተማዋን ለቆ መሄድ ለሁሉም ሰው አማራጭ አይደለም ብለዋል። ከቤተሰቦቹ ጋር መቆየት የወሰነ አንድ ግለሰብ አያቴ 90 ዓመቱ ነው። የኩላሊት ህመምተኛ መሆኑ ብቻ ሳይሆን በቅርቡ የጉልበት ቀዶ ጥገና ስላደረገ በመኪና ረጅም ሰዓታት መጓዝ አይችልም። አረጋውያን እርዳታ የሚፈልጉ ከሆነ መላው ቤተሰብ መቆየት ይኖርበታል ሲል ተናግሯል። ቴህራንን ለቀው ርቀው ወደሚገኙ አካባቢዎች ከሄዱ በኋላ መድኃኒትና ሆስፒታሎችን ማግኘት በጣም ከባድ ነው። ስለዚህ ሁሉም ሰው ከተማዋን ለቆ መሄድ አይችልም ብለዋል። አብዛኞቹ ጎረቤቶቼ ሄደዋል፣ እኔ ግን መቆየት መርጫለሁ። የት መሄድ እችላለሁ? መላው ህይወቴን ያሳለፍኩት እዚህ ቴህራን ውስጥ ነው ሲል ሌላ የከተማዋ ነዋሪ ለመቆየት የመረጠ ግለሰብ ለቢቢሲ ተናግሯል። እስላማዊ ሪፐብሊክ ለሰዎች ህይወት ትንሽ እንኳን የሚያስብ ቢሆን ኖሮ ከእነዚህ ሁሉ ማስጠንቀቂያዎች በኋላ ሰዎች ከተማዋን ለቀው እንዲወጡ የተወሰነ ጥረት ባደረገ ነበር ያለው ሌላኛው የቴህራን ነዋሪ ነው። የኢራን ባለስልጣናት ነዋሪዎች ከተማዋን ለቀው እንዲወጡ እስካሁን ድረስ ያስተላለፉት ማስጠንቀቂያ የለም። እስራኤልና ዶናልድ ትራምፕ ያቀረቧቸውን ማስጠንቀቂያዎች የጠላት ስነ ልቦና ጦርነት በማለት አጣጥለውታል። አንዳንድ የመንግስት ደጋፊዎች በማህበራዊ ሚዲያቸው ላይ ከተማዋ በየቀኑ በእስራኤል ጥቃት እየደረሰባት እንኳ ቴህራን ደህና ናት የሚል መልእክት ሲያስተጋቡ አስተውያለሁ ሲልም አክሏል። ኢራን የቴል አቪቭ እና የሃይፋይ ነዋሪዎች ሕይወታቸውን ለማዳን አካባቢያቸውን ለቀው እንዲወጡ አስጠነቀቀች። የኢራን ጦር ኃይሎች ኃላፊ ለእስራኤል ነዋሪዎች ባስተላለፉት የቪዲዮ መልእክት በተለይም የቴል አቪቭ እና የሃይፋይ ነዋሪዎች ሕይወታቸውን ለማትረፍ በተቻለ ፍጥነት ለቀው መውጣት አለባቸው ብለዋል። ሜጀር ጀነራል አብዱራሂም ሙሳቪ እስካሁን የተካሄዱት ዘመቻዎች የመከላከል ማስጠንቀቂያ ናቸው፣ የኢራን የቅጣት ዘመቻ በቅርቡ ይጀምራል ብለዋል። ይህንን ተከትሎ በርካታ ሀገራት ዜጎቻቸውን ከእስራኤል በማስወጣት ላይ የሚገኙ ሲሆን ቀጣዩ መረጃችን ይህንን የተመለከተ ይሆናል። ቼክ ሪፐብሊክ እና ፖላንድ ዜጎቻቸውን ከእስራኤል ማስወጣታቸውን ሰምተናል። የቼክ ሪፐብሊክ መከላከያ ሚኒስቴር መንግስት ማክሰኞ ማለዳ 66 ሰዎችን ከእስራኤል ማስወጣቱን አስታውቀዋል። አብዛኞቹ የቼክ ዜጎች ሲሆኑ የሌላ ሀገር ዜግነት ያላቸው ዘመዶቻቸውም ይገኙበታል ተብለዋል። ሰኞ መሻሽ ላይ ተጨማሪ 14 የቼክ ዜጎች የስሎቫክ መንግስት ባዘጋጀው አውሮፕላን ውስጥ መቀላቀላቸውም ተገልጿል። ከዚህ በተጨማሪ 11 የቼክ ዜጎች ደግሞ የስሎቫክ መንግስት ለዜጎቹ ባዘጋጀው አውሮፕላን ዛሬ ይሳፈራሉ። የፖላንድ ውጭ ጉዳይ ሚኒስተር ትላንት ከ300 በላይ ዜጎቻቸው ከእስራኤል ለቀው እንዲወጡ መጠየቃቸውን ተከትሎ እየተዘጋጁ መሆናቸውን ተናግረዋል። ሮብ ረፋድ ላይ በግብጽ በኩል ዜጎቻቸውን ለማስወጣት መዘጋጀታቸውን የግብጽ ምክትል የውጭ ጉዳይ ሚኒስተር ሲናገሩ፣ ሁለተኛው ወታደራዊ አውሮፕላን ደግሞ ሐሙስ በዮርዳኖስ ከአማን ተጨማሪ ዜጎችን ያስወጣል ተብሏል። ፖላንድ በቴህራን የሚገኙትን አስፈላጊ ያልሆኑ የኤምባሲ ሰራተኞች በአዘርባይጃን በኩል ለማስወጣት አቅዳለች ሲሉም ሞስኪካ ዴንዲስ ተናግረዋል።